ከቻልክ ይሄን ነገር ብታቆምና አንተም እኔ ጓደኞችም ራሳችሁን ብትጠብቁ ይሻላል። አልሰራውም ነው የምትለው አንተ አልሰራውም ነው የምትለው። ስለዚህ ገብተን ታስረዳኛለህ እንዴት እንዳልሰራ። ጥንቃቄ አድርጉ። ሰላም ቤቶች። ከዛ ያው ያንተ ወንድም የሆነውን አሸናፊ በሱ ተጠቅመን ሉልን እንድንገለው ነበር የፈለገው። ለመጨረሻ ጊዜ የሰማሁት ነገር እንደታገተና ወደ መጋዘን እንደወሰዱት ብቻ ነበር። ቤተ ስለሆነ አስፈቅደንህ ነው እየጠየቅን ያለነው። ስለዚህ ጀመር ካሜራ ይዘ እንደዚህ ይሄ ሙሉ ሰው ሰብስበ እየተሰራ በግድም ቢሆን ገብተናል። ምክንያቱም ከዚህ በኋላ ምንም ነገር ሊያስቆመን አይችልም። ማንም ሰው ደግሞ የያዘውን ሚስጥር ይዞ እኛን አለማናገር አይችልም። አዎ ደሞዜ ያለፉት ወራቶች በሙሉ ሲገባልኝ የነበረው በመሳይ ሚስት ስም ነበር። ስለዚህ ራስን ነፃ ማውጣት የምትፈልግ ከሆነ ራስን ችግር ውስጥ መክተት ማትፈልግ ከሆነ ስለነበርክበት ነገር ማስረዳት ግዴታ አለብን። እንዲህ እጃቸውን አርፎ የሚቀመጡ አይነት ሰዎች አይደሉም። እኔ ለማጥፋት ምንም ነገር የሚያደርጉ ሰዎች ናቸው። ከአቶ አለማየሁ ቢሮ እያወጣ የሌሎች ዶክመንቶች እንደሚቀየር ስሞች እንደሚቀየር ከዛ ነገር ስለሸሸ ስለራክ ደግሞ ማስረጃዎች እንዳሉ ተናግራል። ስለዚህ ማስረጃዎች ካሉ ከኔ ጋር አይደለም መምጣት ያለበት። አንድ ድርጅት ስር ላይ ተቀጥሮ የሚሰራ ሰው የራሱን ሰራተኛ እንዴት ነው ድርጅት ላይ ሊቀጥር የሚችለው? ስለዚህ የሚገባውን ነገር ሰጠው በቃኝ እስከሚል ድረስ ደብድቦ ታሰቃዩትና የሚል መልእክት ላከኝ። ከዛ ደውሎልኝ ከፈለኩ አባትን አሁን ማስጨረስ እችላለሁና አርፈ ብትቀመጥ ይሻላል አለኝ። ደብዳቤው ምን ይላል? ምንድነው አሸናፊ ጽፎልን ያለፈው? ወይ ግደል ወይ ብሩን መልስ ተባልኩ። ሁለቱንም ማድረግ አልችልም። እግዚአብሔር እንግዲህ እነሱ ገንዘብ ነው የሚፈልጉት። የመጨረሻ ሕክምናዬን ወስጄ ወጥቼ በቃ መሄጃም የለኝም። ግራ ግብት ብሎኝ መድኃኒቴን እንኳን መግዛት አቅቶኝ መንገድ ላይ ቁጭ ባልኩበት ሰዓት ነው አሸናፊን ያገኘሁት። ተረጋጋ ልጅ ተረጋጋ። አምላክ አይጨክንም ያመጣዋል። ሞክሬያለሁኝ። እኔ ከምልህ በሰዓቱ የገባንበት ነገር ከባድ ስለነበር እኔ ምንም የቀረኝ ሱስ የለም። ወንድሜ ያሺ እኮራብሃለሁ። ነገ ደግሞ ተገናኝተን ተጨባብጠን አቅፌ እንደምኮራብህና ብዙ ሰዎች እንደተደሰቱብህ ልነግርህ እናፍቃለሁ። ከነሱ ጋር ኢንጆይ ማድረግ ለኔ ትልቅ ሀሴት ነበር በሰዓቱ። ለዛ ሳላቀው ተበላሸው። የሥራ ባልደረቦቼ ሰሞኑን ባጋጠመኝ የስሜት መለዋወጥ እንደተጨነቃችሁ አውቃለሁ ቢለው አሸናፊ እዚህ ደብዳቤ ላይ ሊነግረን የፈለገው ነገር ምንድነው? እንዳስታመሙኝ ነው ማቀውና የሆነ ቀን ብንነስል ከሱስ ዓለም ውጪ መሆኔን ነው ማቀው እና ቁጭ ብዬ ስድን እቅማን ነበር እንዴ አጨሳል ነበር እንዴ ምን አርጌው ነው እንዴት ሆኖ ነው የተወኝ? የግድ እኔ ማንበብ ስላለብኝ ነው እንጂ ተመልካቾቼ ይረብሻል ትንሽ። አባቴ ራሱ የሱን ያህል የሚያዝንልኝም አይመስለኝም በጭራሽ ማለት ነው። በጣም ነው የሚንከባከበኝ፣ በጣም ነው የሚረዳኝ። ወስደውት ነው አታደ ይሄን አንድ ነገር አድርገውታል። በቃ ምን እንደሆነ እንኳን አላውቅም። የሆነ ቀን ግን ቁጭ ብሎ እዚህ ወረቀት ሲጽፍ አየሁት። እዚህ ቁጭ ብሎ እኮ ነው የጻፈው። ምን ነው ባየሁት ኖሮ ይሰንቀኝ። በጣም ነው የምጨነቀው። በጣም ነው ታያለህ። አልመሻል ነጋ ብሎኛል። ምን ውስጥ ሄዶ እንደቀረ ምን ያላቅም። የኢትዮጵያ አምላክ ልጄን ወንድሜ ወደ ቤቱ ያንጣልኝ ብዬ ነው የምጸልየው። እንግዲህ አሸናፊ ይሄንን ሁሉ ዓላማቸውና ስራቸውን ሴራቸውን ያከሸፈ ጀግና ነው። ጭራሽ ምንም ነገር ነው እየነገርከን ካለ ብሌን ደብዳቤ ማቀበለኛለች። የምን ደብዳቤ? አሸናፊ ጻፉን ደብዳቤ አለኝ። እኔ በነገር ራሱ የኔ አለቃ የገባውበት ገብቶ ነው የሚደፋኝ። ስለዚህ ችግሩ እኮ ምን እንደሆነ ታውቃለህ? ባትናገር ደግሞ እኛ እንደፋለን። እሷማ የጠራችን ጥሩ የፍቅር ጊዜ እንድታሳልፉ ነበር። ከኛ ጋር ደግሞ ብዙ የምናወራው ነገር አለ። ኧረ ዝም ብላ የምትኖር አይነት ሴት ነኝ። ምንም ነገር ማወቅ አይጠበቅብኝም። ዝም ብሎ የሚኖር ሰው የለም። ዝም ብለሽ እንኳን ብትኖሪ እንዴት ዝም ብለሽ እንደምትኖሪ ትነግሪናለሽ። ሰላም ውድ ተመልካቾቼ እንደምን አላችሁ? እንደምን ቆያችሁልኝ? ሰላሙን መልካሙን ሁሉ በእያላችሁበት እመኛላችኋለሁ። ዛሬም እንደተለመደው እንግዲህ አሸናፊን ወንድማችንን መፈልጋችንን እንግዲህ ቀጥለናል። የተለያዩ መረጃዎችን እያሰባሰብን እየለፋን እየደከምን ነው የምንገኘው። በዛ በኩል የሚሰበሰቡ በነ መብረቅ በኩል በነ በረከት በነ ሳሚ በኩል በዛ ክሩ በኩል የሚሰበሰበውን መረጃዎችን እየተመለከታችሁ እንደሆነ በኮሜንቶቻችሁም አይቻለሁ። እኛም ደግሞ በቻልነው አቅም እንግዲህ ወንድሞቻችን የክሩ አባላትን እያሰማራን ባገኘነው መረጃ ሁሉ
እየተሯሯጥን ወንድማችንን መፈለጋችንን ቀጥለናል። ዛሬ ደግሞ ስለ መሳይ በቅርበት የሚያውቅ እዛ የሚሰራበት መሳይ የሚሰራበት ድርጅት ላይ ደግሞ በቅርበት ይሰራ የነበረ አሸናፊ ደግሞ ሲጠለፍ ፕላን ሲደረግ አብሮት የነበረ ሰው በፍለጋ አግኝተናል። እንግዲህ የኩራ አባሎቻችን የተለያዩ መረጃዎችን ነው እያሰባሰብን የምንገኘው። ያው ቪዲዮ ቀርጸን የምንለቀው እንግዲህ መረጃዎቹ ትክክለኝነታቸውን አረጋግጠን ይጠቅማል አይጠቅም የሚለውን ነገር አጣርተን ስለሆነ ለእናንተ የግድ ቪዲዮዎች ማድረስ ስላለብን ነው እንጂ ቪዲዮ የምንቀርጽበት ታይም ሁላ በፍጹም የለንም። ግን ደግሞ ይሄንን የመቅረጽ ስራ የሚሰሩ የካሜራማናችን አለ። ያንንም ስራ የሚሰሩ ወንድሞቻችን ደግሞ በገባን በወጣን ቁጥር እንግዲህ የግድ መቀረጽ አለበት የሚል እንትን ስለሚያሳዩ ነው እንጂ አሁን ያለንበት ሁኔታ ቪዲዮ ለመቅረጽም እንደዚህ ለመናገርም ቆሞ ለመናገርም እጅግ የሚያስችል ሁኔታ አይደለም ያለነው። አንዴ ገብተናል። በቃ አንዴ ስለገባን ነው ለእናንተ መረጃዎችን ማድረስ አለብን። እንግዲህ ቤተሰብ ሆነናል። እንደ እናት የምትጨነቁ እንደ ወንድም ደግሞ የምታስቡ እንደ እህት ብዙ እንባ እያፈሰሳችሁ ያላችሁ ስለ አሸናፊ ብዙ እንባ እያፈሰሳችሁ ያላችሁ እህቶቻችን ስላላችሁ ለእናንተም መረጃውን ለማድረስ ግዴታ ስለሆነብን ነው ይህንን እያደረግን ያለ ነው። ሁላችሁም ደግሞ ተመልካቾቼ ሰብስክራይብ እያደረጋችሁ ነው ያላችሁት፣ ሼር እያደረጋችሁ ነው ያላችሁት። እንግዲህ ኮሜንቶቻችሁ ደግሞ ሀሳብ እየሰጣችሁ ነው። በኮሜንቶቻችሁ ደግሞ የተለያዩ ሀሳቦችን እየሰጣችሁ ነው የምትገኙት። ያ ደግሞ ለኛ ድጋፍ እየሆነ ነው የሚገኘው። ከዚህ በላይ ቤተሰብ እንድንሆን ከዚህ በላይ እንድንበዛ ምኞቴ ነው። አብራችሁን ስላላችሁ እየደገፋችሁን ስለሆነ እጅግ በጣም እናመሰግናለን። እስቲ ገብተን ይሄ ልጅ ማን ነው የሚሰጠን መረጃች ምንድን ነው የሚለውን ነገር አብረን የምንከታተል ይሆናል። እስከ መጨረሻው አብራችሁን ቆዩ። መልካም ጊዜ። እንግዲህ ተመልካቾቻችን ያልኳችሁ ግለሰብ ቤት ደርሰናል። ገብተን ያለውን ነገር የምናጣራ ይሆናል። ምናልባት አንዳንድ መረጃዎችን አግኝተናል። ከስራው እንደወጣ ስራው እንዳቋረጠ የሚያሳዩ አንዳንድ መረጃዎችን አግኝተናል። ግን ራሳችንን ለመጠበቅ ያህል ሁላችሁም ጥንቃቄ አድርጉ። እንገባና ያለውን ነገር እናያለን። ጥንቃቄ አድርጉ። ሰላም ቤቶች፣ ሰላም ነው? እንዴት ነው? እግዚአብሔር ይመስገን። ስለ አንዳንድ ጉዳይ ልናወራህ ነበር። ሚኪ ይባላለው፣ የመርማሪ ጋዜጠኛ ነኝ። የምትመለከታቸው የቲም አባላትም ከኔ ጋር የሚሰሩ ሰዎች ናቸው። የህግ አካላትም አሉ። አንዳንድ ነገሮችን ከአንተ ጋር ማውራት ፈልገን ነበር። ስለምንድን ነው የምናወራው? ካሜራ ይዛል የሙሉ ሰው አለ። ፍቃድ ነው እየጠየቅኩ ያለሁት ስላሳለፍካቸው ነገሮች፣ ስለነበርክበት ስራም ምናልባት አሁን ላይ ስራው እንደለቀቅ ሰምተናል። ስለነበርክበት ስራም አንዳንድ ነገሮችን እያጣራ ነው የምንገኘው። እዛ ስራ ላይ ደግሞ የተሰሩ አንዳንድ ወንጀሎች አሉ። ስለዛ ነገር ማውራት አለብን ገብተን። ይቅርታ፣ ስለዚህ ነገር ከማንም ጋር ማውራት አልፈልግም። እባክህ ከቻልክ ከዚህ ብትወጣልኝ ደስ ይለኛል። ግዴታ ነው። አሁን ፍቃድ ነው እየጠየቅንህ ያለ ነው። አስፈቅደንህ ነው እየገባን ያለ ነው ወደ ቤት። ማስፈቀድ ስላለብን ነው። ያገኘናቸው መረጃዎች እዛ ድርጅት ላይ የተሰራቸው የነበሩት ስራዎች በሙሉ ገፍትረን እንድንገባም ያደርጉ ናቸው። ግን ቤት ስለሆነ አስፈቅደንህ ነው እየጠየቅን ያለ ነው። ስለዚህ ጀመር ካሜራ ይዘህ እንደዚህ ይሄ ሙሉ ሰው ሰብስበህ አረቅም የህግ አካላት ነው ትላለህ። ግን የህግ ዩኒፎርም የለበሰ ሰው የለም። መታወቂያቸውን ማሳየት ካለባቸው ያሳየዋል። ከማናችሁም ጋር ስለዚህ ነገር ማውራት አልፈልግም። ለምንድን ነው ማስፈልግ? መደበቅ የምትፈልገው ነገር አለ? ምንም መደበቅ የምትፈልገው ነገር አለ? ሲቀጥል ደግሞ ይሄን ነገር ከአንተ ጋር ማውራበት ምክንያት የለኝም። እሱን ገብቼ ማስረዳ ይሆናል። ነገር ያለው ስራዬን ነገር ያለው አይደል? ስራዬን ነገር ያለው 40 ደቂቃ 30 ደቂቃ ከኛ ጋር ለማውራት በጣም በቂ ነው። ያለውን ነገር መናገር ግዴታ ነው። አማራጭ የለም። ሰማኛለህ። ካለውበት ጭንቀት አንጻር አይደለም ልብስ ለብሰህ ራቆትንም ላወራህ እችላለሁ። ገባህ? እየተሰራ ቦታው ላይ ነበርክ ሰው ነህ። ወንጀሎች ሲሰሩ የነበርክ ሰው ነህ። ስለ ድርጅቱ ሙሉ መረጃ ያለህ ሰው ነህ። ስለዚህ ስለዛ ነገር አልሰራውም ነው የምትለው አንተ አልሰራውም ነው የምትለው። ስለዚህ ገብተን ታስረዳኛለህ እንዴት እንዳልሰራ። መግባት ያለበት ግባ፣ ቁጭ በል። እንግዲህ ተመልካቾቻችን ያው በግድም ቢሆን ገብተናል። ምክንያቱም ከዚህ በኋላ ምንም ነገር ሊያስቆመን አይችልም። ማንም ሰው ደግሞ የያዘውን ሚስጥር ይዞ እኛን አለማናገር አይችልም። ካሌብ ነግሬሃለሁ፣ ምን አይነት ሰዎች ምን እየሰራን እንደሆነ ምን አይነት ሰዎች እንደሆነ ነግሬሃለሁ። ስለዚህ ምንም አማራጭ የለህም። ብትሸሽም እዛ ነገር ውስጥ ባትኖርም እንዴት እንደወጣህ እዛ ቤት ውስጥ ምን እየተሰራ እንደነበረ የማስረዳት ግዴታ አለብህ። እኛ አሁን ወደ ጉልበት ወደ ጸብ የመግባት ሐሳብ የለንም። ገባህ አይደል?
እየተሰሩ ስለነበሩ ነገሮች ሙሉ መረጃ ይዘን የመጣ ነው። ስለዛ ነገር ደግሞ የማስረዳት ግዴታ አለብን። ከዛ ነገር ስለሸሸ ስለራክ ደግሞ ማስረጃዎች እንዳሉ ተናግራል። ስለዚህ ማስረጃዎች ካሉ ከኔ ጋር አይደለም መምጣት ያለብን። ካንተ መስማት ፈልጋለሁ። ከህግ አካላት አብሮኛሉ እያልክ ነው ያለው። ስለዚህ ወደ ህግ ሄድ። ካንተ መስማት ፈልጋለሁ። ምንድነው ከሰማኛለህ? ስለነበርክበት ነገር እየሰራው ስለነበረው ስራ ካንተ መስማት ፈልጋለሁ። ይኸውልህ እኔ ምንም የምነግርህ ነገር የለም። ከመሳይ ጋር በጣም የቀረበ ግንኙነት እንደነበራችሁ የመሳይ ቀኝ እጅ እንደነበርክ ግን ከዛ ስራ ከወጣህ ወደ 3 ሳምንት አካባቢ እንደተቆጠረ ሰምተናል። ለምንድን ነው ከዛ ስራ የወጣኸው? ምንስ ነበር ስትሰሩ የነበረው የሚለውን ነገር በትክክል ማስረዳት አለብህ። መሳይ ማለት አሁን ላይ እጅግ በጣም እየተፈለገ ያለው ወንጀለኛ ነው። በብዙ ነገሮች ተጨባጭ የሆኑ ማስረጃዎችን ሰብስበን እየፈለግነው ያለው ወንጀለኛ ነው። አንተ ደግሞ ከጥቂት ሳምንታት በፊት ከዚህ ሰው ጋር እየሰራህ የነበርክ ሰው ነህ። ስለዚህ ራስን ነፃ ማውጣት የምትፈልግ ከሆነ ራስን ችግር ውስጥ መክተት ማትፈልግ ከሆነ ስለነበርክበት ነገር ማስረዳት ግዴታ አለብህ። ይኸውልህ ታቀኛለህ። ደግሞ ልክ ስታየኝ ምን አይነት ድንጋጤ ፊት ላይ እንደነበረ አይቻልም። ማን እንደሆንኩ በትክክል ታውቃለህ እና ማን እንደሆነን በትክክል ታውቃለህ። ስለዚህ ድጋሚ እንድንጨቃጨቅና ወዳልሆነ ነገር እንድንገባ አታርገኝ። ምናልባት ይሄንን ስራ ሳትፈልገው ቀርተ ሊሆን ይችላል የወጣኸው፣ ግን ዝም ብለህ መውጣት አትችልም። ስለነበሩት ነገሮች ማስረዳት አለብህ። እንዴት ነው ከመሳይ ጋር የተገናኛችሁት? ይሄንን ስራ እንዴት ነበር ስትሰሩ የነበረው? ይሄን ነገር አስረዳኝ። ይኸውልህ ይሄ ነገር በጣም ውስብስብ ነገር ነው። ማለት አንተ እንደምታስበው ቀላል ነገር ወይም ደግሞ በትንሽ ነገር የሚሰራ ነገር አይደለም። ሲቀጥል ከዚህ ስራ የወጣሁት ለራሴ ለህይወቴም ስለሚያስገኝ ጭምር ማለት ከእንደዚህ አይነት ሰዎች ጋር መስራት ማለት ከዚህ በኋላ በራሴ ህይወት መፍረድ ስለመሰለኝ ነው የወጣሁት። ሲቀጥል ይህን ነገር እንዳረክ መሳይም ሆነ ሌሎቹ ቢያውቁ እመኔን ከዚህ በኋላ በህይወት አልገኝም። እንዲህ እጃቸውን አርፎ የሚቀመጡ አይነት ሰዎች አይደሉም። እኔ ለማጥፋት ምንም ነገር የሚያደርጉ ሰዎች ናቸው። ስለ ሰዎች የምትጨነቅ ከሆነ እነ መሳይ እና የመሳይ ቲም ከሱ በላይም ያሉ አለቆቹ ሰዎችን እየጎዱ ንጹሃን የሆኑ ሰዎችን እየደበደቡ እያገቱ የሚገኙ ሰዎች ናቸው። ስለዚህ አንተ እነዛ ሰዎች ላይ የሚደርሰው ነገር እንደ ሰው ሊሰማህ ይገባል። የኔስ ቤተሰብ ላይ የኔስ ወንድሞች ላይ ቤተሰብ ያለ ሰው ነህ። ወንድሞች እንዳሉ አውቃለሁ፣ እናት እንዳለች አውቃለሁ። ስለዚህ እነዛ ሰዎች ላይ የሚደርሰው ነገር እንደ ራስ ሰው ሊሰማህ ይገባል። ሰብአዊነት ካለ የሰው ስሜት ካለ ልትረዳቸው ይገባል የነዛን ሰዎች ህመም። ስለዚህ ራስህን ብቻ ስላዳንክ ራስህን ብቻ ስላሸሸህ ከዛ ነገር የእንትኑ ተካፋይ አይደለህም ማለት አይደለም። አንተ ዝም በማለትህ ብቻ ወንጀለኛ ነህ ማለት ነው፣ ስለነዛ ሰዎች ባለመናገር። ይኸውልህ የምትጋፈጠው እኮ የምትችለውን ሰው ነው። ከአንተ እኩል አቅም ያለውን ሰው ነው እንጂ የምትጋፈጠው። እኔ እንኳን እነዚህን ልጋፈጥ አይደለም እኔ ህግ ራሱ የማይችላቸው አይነት ሰዎች ናቸው። ማንም ከህግ በላይ የሆነ ሰው የለም። በዚህ ነገር ላይ ብዙ ጊዜ እንደሆናችሁ ነግረኛል። ሲቀጥል ደግሞ እስካሁን ድረስ አለመያዛችሁ ራሱ ትልቅ ነገር ነው። መረጃዎችን እያሰባሰብን ነው የምንገኘው። እኛ በጣም ጥቂት ጊዜ ነው ስለነሱ ማወቅ የጀመርነው። እንግዲህ በእርግጠኝነት 100% ልንገርህ፣ ስለ አሸናፊ ታውቃለህ። አሸናፊ ማለት ደግሞ አሁን ላይ በመሳይ እጅ የሚገኝ የገዛ ወንድሜ ነው። እሱ ከታገተ ቀን ጀምሮ ነው ይህንን ጉዳይ ማነው ያገተው፣ ወዴት ነው ያለው የሚለውን ነገር እያጣራን ባለንበት ሰዓት ላይ ነው ስለ መሳይ ያወቅነው። ስለዚህ በጣም ጥቂት ጊዜ ነው። ማንም ደግሞ ከህግ በላይ መሆን አይችልም። ልንገርህ፣ አሁን እያልከው ያለው ነገር እነዚህ ሰዎች እንደ ጭራቅ እንደ እንትን ማየት ምንም የሚያዋጣ ነገር አይደለም። እነዚህ ሰዎች ሀገር እያበላሹ ያሉ ሰዎች፣ ማህበረሰቡን እየበከሉ ያሉ ሰዎች አንድ ሆነን ተባብረን ካልተፋለምናቸው ነገም ሌሎች አውሬዎች ይፈሩና ነገሮች በሙሉ የተገላቢጦሽ ይሆናሉ። ገባህ አይደል? መቀጨት ያለበት አንድ ሰው ሲጀመር እውነት በፍጹም ተደብቃ አትቀርም። ማንም ሰው ደግሞ ከህግ በላይ መሆን አይችልም። ስለሸሸህ ሚስጥር ይዘህ ስለተደበቅ ደግሞ የመፍትሄው አካል መሆን አትችልም። ስለዚህ ከመጀመሪያው ጀምሮ እንዴት ነው የተዋወቃችሁት? አንተና መሳይ እንዴት ነው የተዋወቃችሁት? ቆይ እሺ፣ ያው እኔና መሳይ ከተዋወቅን ማለት በጣም ረጅም ዓመታት ሆኖታል። ማለት ከ15 ዓመት ግፋ ቢል እርግጠኛ አይደለም፣ ግን ከ15 ዓመት በላይ ሆነናል ከተዋወቅን። ያው የሩቅ ዝምድናም ነገር አለን በትንሹ። ያው ብዙ ነገሮችን መናገር እችላለሁ፣ ግን ደግሞ ይሄን ሁሉ ነገር ስነግረው አንተ አንድ ኃላፊነት እንድትወስድ እፈልጋለሁ። ማለት እኔ ምንም ነገር ቢደርስብኝ ምንም አይመስለኝም። ማለት ብዙ ነገሮችም ከዚህ በፊት ተፈጥረዋል በእነሱ ምክንያት። አሁንም ስራዬን አጥቻለሁ።
ብዙ ማስፈራሪያዎችን ደርሶብኛል። ግን ደግሞ በእኔ ምክንያት በእኔ እምቢ ባይነት ምክንያት ቤተሰቦች ምንም እንዲሆን አልፈልግም። ማለት እኔ የሆነ ነገር ብሆን ቤተሰቦቼ የሚያስፈልጋቸውን ነገር አሟልቶ ታናሽ እህት አለችኝ፣ እሷንም አካል ጉዳተኛ አባቴንም ጤንነታቸውን የሚንከባከብና ሁሉን ነገር የሚያሟላላቸው ቃል እንድገቡልኝ ይፈልጋለሁ። በቻልነው ሁሉ ቃል እንገባልሃለን። ምንም የሚመለከታቸው ሰዎች አይደሉም፣ ንጹሃን ሰዎች ናቸው። ይህንን ነገር በመናገር እነሱ ላይ ለሚደርሰው ነገር በሙሉ እኛ ኃላፊነቱን እንወስዳለን። ስለሱ ምንም አይነት ሀሳብ አይግባ እና የተፈጠረውን ነገር ብቻ አስረዳ። እሺ ያው እኔ እዛ ድርጅት ሳልገባ ነው ማለት ስራ ሳልጀምር ነው መሳይ የማውቀው። ያው ከቤተሰቦቼም ጋር ከቤተሰቦቼ ጋር ብቻ አይደለም እዚያ አካባቢ ካሉ ሰዎች ጋር ከብዙ ሰዎች ጋር መሳይ ይተዋወቃል በብዙ ነገር። ያው ትልቅ ነው ማለት ለእኔ እንደ ታላቅ ወንድም ብቻ አይደለም እንደ አባትም ሊሆነኝ የሚችል ሊያደርሰኝ የሚችል ትልቅ ሰው ነው። ከልጅነታችን ጀምሮ እንግዲህ እሱን አሪያ አድርገን እንድናድግ ነው ቤተሰብም ጎረቤትም ሲናገር የነበረው። ያው መሳይ ማለት በጣም ጂኒየስ የሆነ ሰው ነው። 2 ዲግሪ ያለው ከዛ ውጭ 1 ማስትሬት ያለው የተማረ ሰው ነው። እውነት ለመናገር ከሆነ በጣም ጂኒየስ የሆነ ሰው ነው። ብዙ ነገሮች ላይ በአክቲቭ የሚሰራ አይነት ሰው ነው። ለስራ ደከመኝ የማያውቅ ነገ ሰራዋለሁ ብሎ የማይል አይነት ሰው ነበረ። በዛ ምክንያት ነው እንግዲህ የሰፈሩ ሰው ጠቅላላ ወጣውን ብጠይቅ ማንም ሰው መሳይ ስትል ማንም ሰው ነው ብድግ ብሎ የሚመሰክርለት። በጣም ተወዳጅ ሰው ነው። ተጎዳው ካልከው ቀድሞ የሚደርስልህ እሱ ነው። ብርም ብትል ሆስፒታልን ብትገባ ቀድሞ የሚመጣልህ ልክ እንደ ወንድም እንደ ጓደኛም የሚሆን አይነት ሰው ነው። ምንም እድሜው ከፍ ቢልም ያው እኔም ክላስ ከጨረስኩ በኋላ ግራጁዌት ካደረኩ በኋላ ብዙ ስራዎችን ለመስራት ስሞክር ነበር። የተለያዩ ስራዎችን ሰርቻለሁ። ከዛ ያው ታውቃለህ የኛ ነገር ተምሮ መቀመን እንጂ ምንም ስራ አታገኝበትም። ያው በቻልኩት አቅም ስሯሯጥ ነበር አንዳንድ ስራዎች ላይ። ከዛ የሆነ ጊዜ እንደተለመደው መሳይ ሲመጣ አናገርኩት፣ ማለት ያለውበትን ነገር ነገርኩት። እቤት ያው ፋዘርም አካል ጉዳተኛ ነው፣ የእሱን ጡረታ ነው እህቴም እየተማረችበት ያለችው። እኔም እንግዲህ በቻልኩት አቅም እየተሯሯጥኩ ነው እንግዲህ የቀን ገቢያችን ለመሙላትም እየሞከርን የነበረው። ከዛ የሆነ ስራ እንዲፈልግልኝ ከዚህ ህይወት መለወጥና መውጣት እንደምፈልግ ነገርኩት። ለመሳይ ማለት ነው። ከዛ እንደሚፈልግልኝ የተሻለ ስራም እንደሚያገኝልኝ ነገረኝ። ከዛ ባልሳሳት በ3ኛው በ4ኛው ቀን የደወለልኝ። ከዛ በጣም አሪፍ ስራ እንዳገኘልኝ ማለት በቋሚነት እንደምሰራ ምንም የሙከራ ጊዜም ተብሎ ጊዜ እንደማይፈጅና በቋሚነት እንደምሰራ የጠራልኝም ገንዘብ በጣም አሪፍ ክፍያ ነበር። ማለት ልምድ የለኝም በተመረኩበት ሙያ ላይ ልምድ የለኝም፣ ግን ደግሞ አሪፍ ገንዘብ ሲጠራልኝ እኔ ሲጀመርም ያን ብር ባይጠራም በማንኛውም ብር ነበር የምሰራው። ግን ደግሞ ብሩ በጣም ከፍተኛ ስለነበር በጣም ደስ ብሎ ነበር። በጊዜ እንደ ወንድሜም ነበር ማየው፣ እንደ ታላቅ ወንድሜም ነበር ማየው። ከዛ ወደ አንድ የፕላስቲክ ማምረቻ ድርጅት ሄደ። በማግስቱ አብረን ነበር ነው። ከዛ እዛ ድርጅት ብዙ ነገሮች እንደሰራ በብዙ ሙያዎች ላይም እየሰራ እንደሆነ የሰው ኃይል ላይ የፋይናንስም ክፍል ላይ በብዙ ነገሮች ላይ እንደሚሰራ እንደተሆነ ነገረኝ። ከዛ እኔም በጣም ደስ አለኝ። ከዛ የሆነ ቦታ አስገባኝ። ያው ቦታው ምናምን መናገር ስላልፈለገኝ ነው ማናገረው። ምን አይነት ቦታ ነው? ያው እኔ የሽያጭ ክፍል ላይ ነው የተሾምኩት። ማለት እኔ በማርኬቲንግ ነው ግራጁዌት ያደረኩት እና የሽያጭ ክፍል ላይ ነው የገባሁት። ከዛ ያው ድርጅቱ በጣም ትልቅ ነበረ። ማለት እኔ እንደጠበቅኩት አልነበረም። በጣም ትልቅ ድርጅት ነው። በቀን ውስጥ ከሚገመተው በላይ ነው። በመቶ ሺዎች የሚቆጠር ምርቶችን የምናመርተው የነበረው በወቅቱ። የድርጅቱን ባለቤት አቶ አለማየሁ የሚባሉ ግለሰብ ነበሩ። በጣም የተከበሩና ማለት ብዙም ሰራተኛ ይወዳቸዋል። ያው እኔ አዲስ ስለሆንኩኝ ነው። ሁሉም ሰራተኛ ነው እንግዲህ እሳቸው በመጡ ቁጥር ያለው ፍቅር ደስታ ነው። በቃ ሁሉም ሰራተኛ በክብር ነው እንትን የሚለው የነበረው። ከዛ ገባሁኝ፣ እዛ ድርጅት መስራት ጀመርኩኝ። ከዛ ያው
በጣም ብዙ ገንዘቦች ነበር የሚንቀሳቀሱት። ማለት እሱን ራሱ ማኔጅ ማድረግ በጣም ይከብድ ነበረ። ባልሳሳት የፋይናንስ ክፍሉ ላይ ራሱ ከ12 በላይ ሰራተኛ አለ። ባልሳሳት ትልቅ ድርጅት ስለሆነ የተለያዩ ብራንቾችንም ለመክፈት እየተዘጋጁ ነበር በዛ ወቅት። ያው እንግዲህ እየሰራሁኝ የተወሰነ ጊዜ በኋላ ያው ሰራተኞቹንም ስለመድ ቤቱንም ሳውቅ አንዳንድ ነገሮችን እንትን ማለት ጀመረ። ከዛ አብሮ ከሚሰሩት ልጆች ጋር እንትን ማለት ጀመርኩና የሚገባለን አካውንት በተለያየ አካውንት ነበር። ያው መጀመሪያ ወቅት ላይ ያው ብዙ ሰራተኛ ስላለ በተለያየ ሰው ይገባልናል ብዬ ነበረ ሳስብ ነበረ። ግን ደግሞ ምንድን ይሄ ነገር ብዬ ብዙም ትኩረት አልሰጠሁትም ነበርና የተወሰኑ ወራት ከሰራሁ በኋላ ዝም ብዬ ቼክ ለማድረግ ስሞክር የኔ የሚገባልኝ ብር ከሌላ ሰው ነው። ማለት ከድርጅቱ አይደለም። እንዴት? ምን ማለት ነው? የድርጅቱ ሰራተኛ ነህ? እዛ ድርጅት ላይ ተቀጥረ የምትሰራ ሰራተኛ ነህ። እንዴት ነው የተለያየ አካውንት ደሞዝ ሊገባላችሁ የሚችለው? አዎ እኔንም ግራ የገባኝ እሱ ነው። ማለት እንዳለ እዛ በእኔ ሙያ ላይ የሚሰሩትንም ድርጅት ውስጥ የሚሰሩትንም ሰዎች ቼክ ለማድረግ ሞከርኩኝ። እንዳለ የሚገባላቸው በድርጅቱ ስም ባለ አካውንት ነው ሙሉ ገንዘባቸው የሚገባው። የኔ ግን ለየት ባለ አካውንት ነበር የሚገባው፣ በግለሰብ ነበር የሚገባል። ከዛ ምንድን ነው ይሄ ነገር ብዬ ለማጣራ ሞከርኩኝ። ባንክ የሚሄድኩኝ በራሴም እዛው ድርጅት ውስጥ ያሉ ፋይሎችን አንዳንዶቹን ቼክ ለማድረግ ሞከርኩኝ። ግን ደግሞ የሰራተኛ ቁጥር በዛ ዓመት ውስጥ የነበሩትን የሰራተኛ ቁጥሮችን ለማየት ቼክ ለማድረግ ሞከርኩኝ። ግን እዛ ውስጥ የኔ ስም አልነበረም ሙሉ በሙሉ ድርጅቱ ላይ። አዎ ከኔ በፊትም የገቡ ያሉ ከኔ በኋላ የሚገቡ ሰራተኞች ነበሩ። ሁሉንም ቼክ በማድረግ ሰዓት የኔ ስም አልነበረም። ምንም ዶክመንት የለም። እኔ የዛ ድርጅት ተቀጣሪ መሆኑ የሚገልጽ ምንም ሰነድ አጣሁኝ። ከዛ ምንድን ነው ይሄ ነገር ብዬ ማጣራት ጀመርኩኝ። ያው ሁኔታውን ለማጣራት ሞከርኩኝ። በባንክም እዛ ባሉትም በድርጅቱም ለማጣራት ሞከርኩኝ። ከዛ ምንም ነገር ላገኝ አልቻልኩም። ያው ባንክም ታውቃለህ ያለውን ነገር ግለሰቡ ካልመጣ እንትን ይላሉ። ከዛ ቀጥታ ያው ይህን ስራ ያስጀመረ መሳይ ስለሆነ ቀጥታ ወደ መሳይ ነው የሄድኩትና እንደ አጋጣሚ ድርጅቱ ስላልነበረ ስደውልለት ቤት ነው ምናምን እና ምናምን አለ። እሺ ብዬ ቤቱ ሄጄ ያለውን ነገር ነገርኩት። ሁሉን ነገር እንዳጣራሁኝ እና የኔ አካውንት ብቻ ለምን ተለይቶ በግለሰብ እንደሚገባ፣ ያው በሴት ነው የሚገባው። እዛ ድርጅት ውስጥ ደግሞ ሴት ስልጣን ያላት ሴት የለችም ሙሉ በሙሉ ሳጣራ። ከዛ ይህን ሁሉ ነገር ስነግረው መሳይ አዎ ምንም ነገር የለም እዛ ድርጅት ውስጥ የተቀጠርከው በድርጅቱ ሳይሆን በእኔ ስር ነው አለኝ። ከዛ ግራ ነው የገባኝ። ማለት እንዴት ሆኖ ነው አንድ ድርጅት ስር ላይ ተቀጥሮ የሚሰራ ሰው የራሱን ሰራተኛ እንዴት ነው ድርጅት ላይ ሊቀጥር የሚችለው? ምን ማለት ነው? የኔም ጥያቄ እሱ ነበረ። ጠየቅኩት። ማለት እንዴት ሊሆን እንደቻለና የእሱ ስልጣን ምን እንደሆነ ነበር የጠየቅኩት። ከዛ ያለውን ነገር ነገረኝ። ማለት ህይወትን መምራት እንደምትፈልግ አውቃለሁ፣ ቤተሰብ ማስተዳደር እንደምትፈልግ አውቃለሁ። ስለዚህ አፍን ዘግተህ ይህን ስራ ብትሰራ ይሻላል አለ። ከዛ በማጣራ ሰዓት ግን ሙሉ ገንዘቡ ሲገባልኝ የነበረው በሙሉ የመሳይ ባለቤት አካውንት ነበር። ማለት የመሳይ ባለቤት ነች። በሚስቱ ስም ነው ለአንተ ክፍያ እየተፈጸመ የነበረው? አዎ ደሞዜ ያለፉት ወራቶች በሙሉ ሲገባልኝ የነበረው በመሳይ ሚስት ስም ነበር ሲገባው የነበረው ደሞዜ ማለት ነው። ከዛ ምንም ግራን የገባኝ ማለት ሁለት አሰራር አለ ድርጅት ውስጥ። ከዛ እኔ ብቻ ነኝ ድርጅት ውስጥ እንደዚህ ነገር ያለኝ ወይስ ደግሞ ሌሎች ሰራተኞች አሉ ብዬ ለማጣራት ሞክሬ ነበር። ግን ደግሞ በተለያየ ክፍል ያው ድርጅቱ ብዙ ክፍሎች አሉት። አምራች አለ፣ ሻጭ አለ፣ አከፋፋይ ምናምን ሁሉ ቦታ ላይ አለና በየክፍሉ የተወሰኑ ሰዎች አሉ የመሳይ ሰራተኛ ይሆን? አዎ ልክ እንደኔ የመሳይ ባለቤት ስም የሚገባላቸው ማለት ነው። ድርጅቱ የማያውቃቸው ሰራተኞች ማለት ነው። ከዛ እነሱ ሳጣራ በየቦታ አሉ። እኚህም ሰዎች ግን ዋና ወይም ደግሞ ይሄ ሰነድ ፋይናንስ ጋር ምናምን በተያያዘ ዙሪያ ላይ ያሉ ድርጅቱ ይሄን እንዴት ነው ማጣራት ያልቻለው? እንዴትስ ነው ሊቆጣጠር ሰራተኞቹን ሊቆጣጠር ያልቻለው? ወይስ ምንድነው እየተፈጠረ የነበረው እዛ ድርጅት ላይ? ይኸውልህ ድርጅቱ በጣም ሰፊ ነው እንዳልኩ ነው። ማለት አቶ አለማየሁ ያለውን ነገር ከላይ ብቻ ሆነው ነው ከውጭ ጋር ያላቸውን ግንኙነት ከውጭ ድርጅቶች ጋር ያለውን ነገርና ከመንግስት ጋር በተያያዘ ነገሮችን ነው እንጂ የሚፈቱት ውስጥ የተቀጠሩ ሰራተኞች ናቸው የሙሉ ነገር ሲሰሩ የነበሩትና ያው በጥበቃ ዘርፍ ላይ የሚሰሩት የነበሩት ጥበቆች ማለት ያው የስራ ዘርፋቸው ተብሎ የሚወጣው ጥበቃ ዘርፍ ኃላፊ ናቸው። አቶ ደመቀ ይባላሉ። እሳቸው ናቸው ሁሉን ነገር ሲዘውሩ የነበሩት ማለት።
አቶ ደመቀ ያለውን ነገር እኔ ማቀው ሰራተኛውም የሚያውቀው የጥበቃ ኃላፊ ናቸው። ጥበቆችን መቅጠር ማባረር ምናምን ላይ ያለውን ነው የሚሰሩ ተብሎ የተቀጠሩት። ግን ደግሞ እስከ ላይ ድረስ ሄደው ስራ እስከ ጁን እስከ ማዘዝ ድረስ ነው እንግዲህ ሲሰሩ የነበሩት። ማለት አላውቅም የሚጫኑትን እሳቸው ካልመጡና እሳቸው ካልወሰኑ የሚጫን ነገር የለም። ምርትም ማስቆም ካለባቸው እሳቸው ያስቆማሉ ማለት ነው። ከዛ ገራን የገባኝ ማለት እንዴት በስም ብቻ ነው ይሄ ነገር ምናምን ብዬ እንትን ለማለት ስሞክር ከአለማየሁ ጋር በጣም ቅርብ ናቸው ማለት የተሳሰረ ግንኙነት አላቸው። ከልጅነታቸው ጀምሮ አብሮ አደግ እንደሆኑ ምናምን ነው የሰማሁት። ከዛ ያው እሺ ምንም ማድረግ አይቻልም። ግን ደግሞ ደመቀ ሁሉን ነገር ከውስጥ ለውስጥ የራሱን ነበር ሲሰራ የነበረው። ማለት የራሱ ቅጥረኞች አሉ ማለት ሰራተኞች ደመቀ ነው መሳይ ነው ሲስተም እየዘረጋ የነበረው። ይሄ ሁሉ ነገር የሚዘረጋውና ሰዎች የሚቀጥረው መሳይ ነው። መሳይ ግን ደግሞ ሙሉ በሙሉ ድርጅቱን እየተቆጣጠረ ያለው ደመቀ ነው። እሺ ይህ ማለት ደመቀ የሚያስተላልፈውን ውሳኔ ነው መሳይ የሚተገብርለት ማለት ነው። ከዛ ሙሉን ነገሮች ለማጣራት ሞከርኩ። ማለት ይሄ ነገር ለእኔም አደጋ ነው። አንድ ህጋዊ የሆነ ድርጅት ውስጥ ድርጅቱ ሳያውቅ መቀጠር ማለት ወንጀል ነው። ከዛ በማጣራ ሰዓት ብዙ ሰራተኞች ያገኙኝ። ከዛ ሁሉንም ለማናገር ሞክሬ ነበር። ያው ሁሉም መደበቅ ነው የፈለጉት። ያው እንደፈሩ ይገባኛል። እንደ አጋጣሚ የሆነ ልጅ ነበር ያገኙት እና እሱን በማናገረው ሰዓት አዎ ምናምን አለኝ። የዶክመንቶችን የሚያንቀሳቅስ ልጅ ነበርና ከዛ እኔም እንደሱ በመሳይ በኩል እንደተቀጠርኩ ምናምን ሳጫውተው ሁሉንም ነገር ይነግረኝ ነበር። እሱም በሱ በመሳይ በኩል የተቀጠረው በመሳይ በኩል የተቀጠረውና ሁሉንም ነገሮች ይነግረኝ ነበር። ማለት መሳይ ዶክመንቶችን እንዲቀየር እንደሚያደርገው አንዳንድ የሚሉ ዶክመንቶችን ከአቶ አለማየሁ ቢሮ እያወጣ የሌሎች ዶክመንቶች እንደሚቀየር ስሞች እንደሚቀየር ነገረኝ። ከዛ ሙሉ በሙሉ ህገወጥ እንደሆነ ነው ያወቅኩት። ማለት ከዛ በኋላ ምን ማድረግ እንዳለብኝ አላውቅም። መሳይም 2-3 ጊዜ ነው አስጠርቶኝ ቢሮ በቃ ሁሉን ነገር እንድተውና አርፌ ስራ እንድሰራ ቤተሰብ እንዳስተዳድር አይምል ከሆነ ግን ችግር ውስጥ እንደምገባ ነገረኝ። ከዛ እኔም እሺ ብዬ ማለት ምንም ማድረግ አልችልም። የሰው ድርጅት ነው የሰው ገንዘብ ነውና ያው የራሴን ህይወት መኖር ጀመርኩኝ። ያን ነገር ካወራን በኋላ በወሩ ነው ይመስለኛል ደሞዝ ጭማሪ ተደረገልኝ። እኔ ያው ገንዘቡ ያስፈልገኝ ስለነበር በጊዜ ምንም ነገር መናገር አልቻልኩም። የፋዘርም የቀዶ ጥገና ክፍያ ስለደረሰብኝ ዝም ብዬ ሁሉን ነገር ችዬ መስራት ጀመርኩኝ። ከዛ አንዳንድ ዶክመንቶችንም እንዳደርስ ይልከኝ ነበር። ማለት እኔ የማርኬቲንግ የገበያው ምናምን ላይ ነበር የሚሰራው። ግን ደግሞ ዶክመንቶች እንዳመጣለት ሌላ ቦታዎች እየሆኑ አንዳንዴ ወደ ሌላ ከተማ እንዲሄዱ ያደርገኝ ነበር። እየደወለ ወደ ክልል ከተሞች ይደውልልኝ ነበር። እሺ ብዬ ማለት ስራዬ ነው ኮሚሽን እንደሚከፈለኝ ስለነገረኝ አንዳንዴ መኪና ይመድብልኛል። ዶክመንቶቹን ወስድለታለሁ። አንዳንድ እቃዎችን የተጫኑ እቃዎችን እንዲመለሱ አድርግ ሲለኝ እኔ ራሴ እየሄድኩኝ ይሄ አሰራር የነበረው ድርጅቱ በዘረጋው ሲስተም ሳይሆን መሳይ እና ደመቀ የራሳቸውን ስራ ነበር እየሰሩ የነበረው እዛ ድርጅት ውስጥ ሆነው ማለት ነው። አዎ በውስጥ የራሳቸውን አመራር ሰርተው የራሳቸውን አመራር ነበር ሲያደርጉ የነበረ። ይህ ሁሉ ነገር ግን ያው የድርጅቱ ባለቤት አቶ አለማየሁ አያውቁም ነበረ። ከዛ ብዙ ነገሮችን ያሰራን ነበር። ብዙ ነገሮችን ሰራለታለሁ። ያው እኔ ሳስብ የነበረ የዛ ሰዓት ብዙም ነገር እንትን አይደለም ማለት ያሉትን ነገር ብቻ በእኔ በኩል ማሰራት እንደፈለገ ነበር ሳስብ የነበረው። ከዛ እንዳጋጣሚ የሆነ ግን የሆነ ጊዜ የድርጅቱ ባለቤት ታመሙ ምናምን የሚባል ነገር ድርጅቱ ተሰማ። ከዛ በጣም ነበረ የተረበሸው። ቤተሰቦቻቸው ይመጣሉ። የሆነ ልጅ አላቸው። ስለ ልጁ ብዙ የማውቀው ነገር የለም። እሱ መጣ ይባላል፣ ሚስትየው መጣች ይባላል ብዙ ጊዜ። ከዛ አቶ አለማየሁ ሙሉ በሙሉ ቀሩ ከድርጅቱ። ከዛ ለተወሰነ ጊዜ እየተሰራ በቃ ድርጅት ውስጥ የነበረው ስራ ሙሉ በሙሉ ቀዘቀዘ። ከዛ ያለውን ነገር በቃ ቁጭ ብሎ መዋል ብቻ ሆነ ስራው። ከዛ የሆነ ጊዜ ሳይታሰብ ስብሰባ ተጠራን። ድርጅት ውስጥ ሙሉ ያልነበረው ሰራተኛ ይሰብሰብ ተብሎ ወደ ትልቁ አዳራሽ ሄደ። ከዛ በምንሄድ ሰዓት ግን
መድረኩ ላይ የነበሩት ሁለት ሰዎች ነበሩ፣ መሳይና ደመቀ ነበሩ። ከዛ ያው ደመቀ ተነስቶ ከዚህ በኋላ ይህን ድርጅት ሙሉ በሙሉ ከአቶ አለማየሁ በውክልና ወስዶ እሱ ስራ አስኪያጅ ሆኖ እንደሚያስተዳድር ነው። አቶ ደመቀ አቶ አለማየሁም ከባድ ህመም ስለታመሙ ወደ ውጭ ሀገር ለሕክምና እንዲሄዱ ነገረ። ያለውን ነገር ከአሁን በኋላ በቃ አብረን ነው የምንሰራው ምናምን ብሎ ብዙ ነገሮች ብቻ ተናገረ። ያው ለመሳይም እንደዛው የሆነ ስልጣን ሰጥቶት ነበረ አብሮ እንደሚሰሩ። ከዛ በቃ ከዛ ቀን በኋላ ነው ሁሉ ነገሮች መቀየር የጀመሩት። ማለት ብዙ ስራዎችን በግላጭ መስራት ጀመሩ። እንደ በፊቱ ዶክመንት አምጣ ምናምን የለም። እኔንም በመጀመሪያ የወሰኑት ውሳኔ የፋይናንስ ክፍሉ ኃላፊውንና የጸሐፊዋን ነበረ ያባረሯቸው። ያው ቀይረው የነበሩትን ሰራተኞች ቀይረው ወደ የራሳቸውን ሰራተኞች ወደ ማስገባት ሄዱ ማለት ነው። አዎ ቀስ በቀስ በቃ ሙሉ የሚባለው ሰራተኛ ማስወጣት ጀመሩ አንድ ባንድ። ከዛ ምክንያት ምንም አጥጋቢ ምክንያት የለም። ያው ስራ በማርፈድ ምናምን እያሉ ብቻ ሙሉ ሰራተኛውን ማባረር ጀመሩና አዳዲስ ሰዎች መምጣት ጀመሩ። ከዛ ስራዎቹም አዳዲስ እየሆኑ መጡ። ከዚህ በፊት ስንሰራበት የነበሩት ከውጭ ካምፓኒዎች ጋር የነበረው ስራ መቀየር ጀመረ ወደ ሌላ ድርጅቶች። ከዛ ሌላም ብራንች መክፈት እንደሚፈልጉ ተሰማ ድርጅቶች። ከዛ ማለት ምን እንደተፈጠረ እንደሆነ ማንም ሊገቡ አልቻለም። ማለት ድርጅት ውስጥ በቁጥር በጣት የምንቆጠር ሰዎች ነበር የቀረ ነውና ለማጣራት ስንሞክርም እኛ አንዳንድ ነገሮችን ለማየት ስንሞክር ሙሉ በሙሉ ሁሉን ነገር የሚወስነው ደመቀ ነበር። ማለት እንግዲህ በጥበቃ ስራ ውስጥ በጥበቃ ኃላፊ ሆኖ እዛ ቤት ውስጥ እየሰራ የነበረ ሰው ነው ደመቀ ማለት። ስለዚህ ወደ ማኔጅመንት ቦታ ላይ ሲመጣ ሰራተኛው እንደው አምኖ ተቀበለው። እንዴት እሺ ብሎ ተቀበለ ሰራተኛው? አንድ የጥበቃ ኃላፊ የነበረ ሰው ከሱ ፖዚሽን የተሻለ ትምህርት ያላቸው የተሻለ ልምድ ያላቸው ሰዎች በስሩ የነበሩ ሰዎች ናቸው። እነዛን ሰዎች ልምራችሁ ሲል እንዴት ነው አምነው እሺ ብለው የተቀበሉት? ይሄ ነገር ላይ አንደኛ የረዳው ነገር አቶ አለማየሁ ከዚህ በፊት እሳቸው ባሉ ሰዓት አቶ ደመቀን ብዙ ነገሮች ውስጥ ይከቱት ነበር። ማለት እኔ እስከማውቀው ድረስ አቶ ደመቀ ማለት ምንም ያልተማረ ሰው ነው። 10ኛ ክፍል እንኳን መጨረሱን እርግጠኛ አይደለሁም። እንደዚህ አይነት ሰው ነው። ጥበቃ ኃላፊ ነው ሲባል ነው የማውቀውና አቶ አለማየሁም የተለያዩ ቦታዎች ላይ ያስገቡት ነበረ። አንዳንድ ፋይናንስ ነገሮችን እንዲጨርስላቸው ይልኩታል። አንዳንዴ ትላልቅ ከከተማ ውጭ የሚዘጋጁ ፎረሞች፣ ኤግዚቢሽኖች ምናምን ሲኖሩ ይዘውት ይሄዱ ነበርና እሱ ነው በቃ ሰራተኛውን ለአቶ አለማየሁ ቅርብ ስለሆነ በቃ የሆነ ነገር ብንናገር የሆነ ነገር ብናሰማ ከኛ ይልቅ ደመቀ ነው ተሰሚነት ያለውና ጭራሽ ደግሞ እሱም አልበቃም ብሎት ደግሞ ሙሉ ውክልና ሲሰጠው ደግሞ ማንም ሰራተኛ መናገር አይችልም። አንዳንድም ሊናገሩ የሞከሩ ሰራተኞች ነበሩ። እነሱንም ሙሉ በሙሉ ነው ማስጠንቀቂያ የለም፣ ደብዳቤ የለም። ኢቭን እሱ ቀርቶ የሞራል ካሳ የስራ መፈለገ የሚባል ነገሮችም የለም። ሙሉ በሙሉ ላይ ያስወጣው። አልገባኝም ለምን ይሄ ሙሉ ነገር ሊያደርግ እንደሞከረ እንደፈለገ አልገባንም። ይሄ ሙሉ ነገር እየሰሩ እያለ የሆነ ሰዓት አላስፈላጊ ነገሮችን ማዘዝ ጀመረ መሳይ ነኝ። ከዛ ማለት በጣም ተለየብኝ። ያው እንደነገርኩ ነው መጀመሪያ መሳይ ማለት ብዙ ሰዎች የሚወዱት አይነት ሰው ነው። ግን አሁን ላይ በብዛት በብሮች ኪሱ መሞላት ጀመረ። ቤት ቀየረ። መኪናም የሚይዘው መኪናም ለየት ማለት ጀመረና ድርጅት ውስጥ ሰራተኞችን መስደብ፣ መቆጣት፣ ከዛ ምንም ያላደረጉ ሰራተኞችን ዝም ብሎ ማባረር ጀመረ። ከዛ የሆነ ጊዜ ጠራኛና እንደዚሁ ቢሮ ውስጥ የሆነ ሰው አለ እያስቸገረኝ ነው በእንትኑ ላይ አለ። ከዛ እሺ እና ምን እናድርግ እንክሰሰው ለህግ እናመልክቶ ምናምን አልኩት። በእኔ በጉልበት እንትን እንድለው ፈለገ ማለት ሄጄ እንዳናገረው ምናምን ፈለገ። እሺ ብዬ ሄጄ አናገርኩት። ሰውየው ጭራሽ እኔን ሌባነ ምናምን ብሎ ብዙ ነገሮች ነው የተናገረኝ፣ ሰደበኝ። ከዛ ምንም አላደረኩም። እኔ ደንግጬ ቀጥታ መሳይ ጋር ነው የደወልኩለት። በምደውልለት ሰዓት በቃ ይህ ሰውዬ ከዚህ በላይ ከኛ ጋር ማውራት ያለበትን ስለዚህ የሚገባውን ነገር ስጠው በቃኝ እስከሚል ድረስ ደብድቦ ታሰቃዩት ምናምን የሚል መልዕክት ላከኝ። ከዛ እኔ እንደዛ አይነት ነገር ሰርቼ ማላቅም ህሊናዬም እንደዛ ነገር አይፈቅድም።
ከዛ ይሄን ነገር ማድረግ እንደማልፈልግ ነገርኩት። ከዛ እሺ በኋላ እናወራበታለን አለ። ግን ደግሞ በማግስቱ ይሄ ሰውዬ ተደብድቦ ሆስፒታል እንደገባ ነው የሰማነው። ያው በዱላው ብዛት የተነሳ አንድ ግሩፕ ፓራላይዝ እንደሆነ ሰምቻለሁ። ያው መሳይ በቃ መጥፎ ሰው መሆኑን የገባኝ በገንዘብ ምክንያት መቀየሩ የገባኝ ከዚህ ሰዓት በኋላ ነበር። ከዛ በተደጋጋሚ እንደዛ ነገሮችን ሲያዘኝ እምቢ ስለው የሆነ ጊዜ ቢሮ አስጠርቶኝ እንደዚሁ ስራውን እንደማልፈልግ እና እንድባረር እንደሚወስን ነገረኝ። ማለት ብዙ ነገሮችን አወራን። ማስጠንቀቂያ ሰጠኝ። ብዙ ነገሮችን ነገርኩት። ለመለማመጥም ለመለመን ሞከርኩኝ። ግን እሱ በቃ የመጨረሻ እድል የምሰጠህ ብሎ ጨራሽ ሽጉጥ አውጥቶ ነበር የሰጠኝ። ማለት በጣም ነው የደነገጥኩኝ። ሽጉጥ በሚሰጠኝ ሰዓት ይሄ የመጨረሻ እድል እንደሆነ ነው። አልሰራም ማለት አይደለም። ስራውን ባበላሸው ራሱ ብሳሳት ራሱ እንደሚያበቃልኝ የኔ ብቻ ሳይሆን የአባቴም ነገር እንደሚያበቃ ነው የነገረኝ። ከዛ ያው መጨከን ስላልቻልኩኝ በአባቴ እሺ የምትፈልገውን ነገር ንገረኝ አልኩት። በጣም ብዙ ተጣላን፣ ተሰዳድበን ነበረ በሰዓቱ። ከዛ ያው ያንተ ወንድም የሆነውን አሸናፊ በሱ ተጠቅመን ልዑልን እንድንገለው ነበር የፈለገው። ያው አልገባኝም፣ በሰዓቱ ምንም አልገባኝም ነበረ። ለምን እንደሆነም ሊነግረኝ አልፈለገም። ከዛ አንተም ወንድም እንድንከታተለው ሰዎችን መደበ። የራሱ ሰዎች የኔ የሚላቸውን ሰዎች እኔ በራሴ ሰዎችን እንዳዘጋጀ ነበር የነገረኝ። አሸናፊ እንድትከታተሉትና በገንዘብ የተለያዩ ማማለያዎችን እንድታቀርቡለት ያደረገ። ከዛ በኋላ ምንድን ነው የተፈጠረው? ያው በተደጋጋሚ እኔን ነበረ ሁሉ ነገር እንድቆጣጠር ሲመድበኝ ነበረ። ያው መሳሪያም ሰጥቶኝ ነበረ። ግን እኔ ይህን ነገር ለማድረግ አልፈለግኩም። ያው የሚከታተሉትን ነገር እየተከታተልኩ እኔ ማሳውቀው ነበረ። ግን የሆነ ሰዓት ላይ አሸናፊ እንዲታገድ ትእዛዝ ሰጠ፣ መሳይ ማለት ነው። ከዛ አሸናፊ ታገዳሉ። ለምን እንደሆነ ጋርዶቹ ሊነግሩኝ አልፈለጉም። ከዛ ይህም በሰማው ሰዓት ቢሮ ነው የሄድኩት። ቀጥታ ቢሮ ሲሄድ ነበረ ቁጭ ብሎ ነበር። ነገርኩት እንደዛ ነገር እንደማልሰራ፣ የሰው ህይወት ማጥፋት እንደማልፈልግ፣ እስካሁንም ድረስ የሰራሁት አባቴ ሕክምና ወጪውን ለመቻል እንደሆነና ከዚህ በላይ ህሊናዬም እንደማይፈቅድ ሁሉን ነገር ነገርኩት። ብዙ ነገሮች ተናገረኝ። ማለት ያው በገንዘብ ያበጠ ልቡን ነው ያሳየኝ። የዛ ሰዓት ምንም ነገር እንደማላመጣ እሱ ከፈለገ የአባቴም የእህቴም መጨረሻ መሆን እንደሚችል ነገረኝ። ከዛ በብዙ ልመና በብዙ ነገሮች እንግዲህ አስፈራርቶኝ ነው ያን ስራ ያቆምኩት። የዛን ሰዓት ነው እንግዲህ መሳሪያውን መለስኩለት። ምንም ነገር መስራት ስለማልፈልግ ነገር ከድርጅቱ ወጣሁኝ። ከዛ ያው ለመከታተል ሞክሬ ነበረ። ስለ አሸናፊም አንዳንድ ነገሮችን ለመከታተል በመሞከር ሰዓት አንድ ቀን እንዴት ተከታትዬ ከሰዓት ይመስል ነው ወደ ቤት በመመጣ ሰዓት ሁለት ጋርዶች እዚሁ ቤት መጥተው አባቴን እያናገሩት ቁጭ ብሎ ያገኟቸው። ከዛ ልክ እኔ በሚመጣበት ሰዓት ያው ሸኘን ብለው ወጣን። ከዛ ደውሎልኝ ከፈለኩ አባትን አሁን ማስጨረስ እችላለሁ እና አርፈህ ብትቀመጥ ይሻላል አለኝ። መሳይ ደወለልህ? አዎ መሳይ ራሱ ደውሎልኝ ይሄን ነገር ያለኝ። ከዛ በኋላ ያው ስለ አባቴም ስለ እህቴም ስለፈራሁኝ ያው ይሄን ነገር ሙሉ በሙሉ አቆምኩኝ። አሸናፊም ስለሚባለው ስለታገተውም ምንም ማውቀው ነገር የለም። ለመጨረሻ ጊዜ የሰማሁት ነገር እንደታገተና ወደ መጋዘን እንደወሰዱት ብቻ ነበረ። የት እንዳለ አሁን ላይ ምንም ማውቀው ነገር የለም። እርግጠኛ ስለምትነግረን ነገር ይኸውልህ እንደነገርኩህ ነው። እነዚህ ሰዎች ምን ያህል ጨካኝ እንደሆኑ፣ ምን ያህል ለሰው ልጅ ርህራሄ እንደሌላቸው ከኛ በላይ አንተ በቅርበት የነበርከው ሰው ታውቃለህ። ስለዚህ እባክህን ወንድሜ ነው የጠፋው፣ ወንድሜ ነው ታግቶ የሚገኘው። ስለ አሸናፊ የምታውቀው ነገር ካለ ወይ ደግሞ እየነገርከኝ ያለው ነገር ውሸት ከሆነ ንገረኝ፣ ትክክለኛውን ነገር ንገረኝ። ይኸውልህ እኔ ምንም ማውቀው ነገር የለም። ማለት ብዙ ነገሮች እንዳጣራ ነግረኛል። አሁንም ይህን ነገር ማጣራት ትችላለህ። እኔ ከዛን ቀን በኋላ መሳይ ያለበት ቦታ ራሱ አልገኝም። ማለት የእሱ ሰዎች እንኳን ሳይ መንገድ መቀየር ጀምሬ ነበር። አጋጣሚ እንኳን ብንገናኝ እየተከታተልክ ነው ብሎ ታማሚ አባቴን ነው የሚገልብኝ። ስለዚህ ከዚህ በላይ ከእሱ ጋር ምንም ነገር ማድረግ ስለማልፈልግ ሙሉ በሙሉ ከእሱ ጋር ያለኝ ግንኙነት ነው ያቆምኩት። ሲቀጥል መሳይ አሁን ላይ
ማለት ምን እንደምልህ አላውቅም። በጣም ትልቅ ወንጀሎችን እየሰራ ነው ያለው። እዛም በነበርኩበት ሰዓት የማውቃቸው ነገሮች አሉ። እንዲህ ነው ማለት አልችልም። ታውቃለህ፣ የተለያዩ ሰዎችን ያግታል። በዚህ ነገር ላይ ማለት ይሄ ፕላስቲክ ድርጅቱ የእነሱ መሸፈኛ ነው እንጂ ይሄ በህጋዊነት የሚሰሩበት ወይም ደግሞ ከላይ ያለው ስራቸው ነው እንጂ ህገወጥ በሚባሉ በሙሉ ወንጀሎችን ይሰራል። ሌሎች ስራዎችንም ይሰራሉ ማለት ነው። የተለያዩ ህገወጥ የሚባሉ ድርጅቶች እና በጣም ብዙ ወንጀሎችን የሚሰሩ ማለት በጣም ተደራጅቷል። አሁን ላይ ከምል በላይ ማለት ነው። ያው አንድ ሁለት ብዬ ልነግር አልችልም። ማለት በህጉም ብትሄድ በህግ ስር በጣም ብዙ ሰዎች አሏቸው። በጋርዶችን ብትል ያው ታውቀዋለህ፣ ይህን ጉዳይ ይዘዋል። በተለያየ ቦታ በህክምናም ላይ ብትል በሁሉም ቦታ በጣም ብዙ ሰዎች ብዙ ኃይል ያላቸው ሰዎች ናቸውና እኔ አንድ ነገር ልነግር የምፈልገው አሁን ወንድም ከታገተ እንግዲህ ብዙ ጊዜ ሆኖታል፣ ይገባኛል። ትልቅ እንትን ነው። ግን ደግሞ ከቻልክ ይህን ነገር ብታቆምና አንተም ጓደኞችም ራሳችሁን ብትጠብቁ ይሻላል። ይኸውልህ እኛ ምን መስራት እንዳለብንና ምን መስራት እንደሌለብን ራሳችን የምናውቅ ሰዎች ነን። እነዚህ ሰዎች ደግሞ ከህግ በላይ የሆኑ ሰዎች አይደሉም። በቅርብ ቀን ለሰሩት ስራ ሁሉ ዋጋቸውን ያገኛሉ። ልንገርህ፣ ሌላ ተጨማሪ የምትነግረኝ ነገር ካለ ንገረኝ። እኔ ምንም የምጨምርልህ ወይም የምሰጥህ ቃል የለኝም። ማለት እንዳልከው ተሳክቶልህ፣ ያው የሚሳካ እኮ አይመስልም። ተሳክቶልህ ይሄ ሁሉ ነገር ህግ ቢያውቀውና በህግ ጥላ ስር ሆኖ በቁጥጥር ስር ቢውሉ ከማንም በላይ ደስተኛ መሆኑ እኔ ብዙ ነገሮችን አድርገውኛል። ብዙ ማስፈራሪያዎች እየደረሱ ቢላ ከዛ በኋላ እንግዲህ 3-4 ድርጅቶች እንግዲህ ሄጄ ስራ ለመቀጠር ሞክሬ ነበረ። መሳይ ነው እንግዲህ ሁሉን ነገር እየዘጋብኝ ያለው። አሁን ላይ ምንም ነገር እየሰራው አይደለምና ከቻልክ ለህይወት ለራስህ ብትኖር ይሻላል። ማለት ያው ፈጣሪ ካለ ወንድምንም ልታገኘው ትችላለህ። ግን ደግሞ ሙሉ በሙሉ ይሄን ነገር አቁመክ የራስህ ህይወት ብኖርና እነዚህንም ጓደኞችን ባታስጨርሳቸው ደስ ይለኛል። ከዚህ በላይ ምንም ነግረ ነገር የለም። እሺ ይኸውልህ፣ ስለነገርከን ነገር እጅግ በጣም እናመሰግናለን። ምናልባት የነገርከን ቃል ትክክለኝነት መሄድ ያለብህ ቦታ አለ፣ የህግ አካላት አሉ። ለእኛ የነገርከንን ነገር መናገር ስላለብህ ከእነሱ ጋር ትሄዳለህ። አብረን ስለቆየህ እጅግ በጣም እናመሰግናለን። ችግር የለውም። እንግዲህ ተመልካቾቻችን ስለነ መሳይ ስለ አቶ ደመቀ እንግዲህ የድርጅቱ የቀድሞ ባለቤቶች አቶ አለማየሁ ልጅም የእሳቸው እህትም የነገረችን ነገር ነበር። በተጨማሪነት ደግሞ ዛሬ ይበልጡኑ ጨካኝ እንደሆኑ አረመኔ እንደሆኑ እንግዲህ ከሱ ከወንድማችን አፍ መስማት ችለናል። የነገረን ነገር ትክክል ይሁን አይሁን እንግዲህ በራሳችን መንገድ የምናጣራ ይሆናል። ሁሉንም የሰማነውን ነገር ትክክል ነው ብለን የምንቀበልበት ሁኔታ ላይ አይደለንም ያለ ነው። ምክንያቱም እጅግ በጣም ብዙ የተራቀቁ ወንጀሎች እየተሰሩ ነው የሚገኙት። እኛን መንገድ ለማስቀየር ብዙ ነገሮች ነው እየተሰሩ ያሉት። በእርግጥ ብዙ ነገሮችን ከዚህ በፊት አጣርተን ነው የመጣ ነው። አንዳንድ ነገሮችን አጣርተን የመጣ ነው። ያንንም ቢሆን የተነገረንን ሁሉ እንድንቀበል የሚያስችል ሁኔታ ላይ ስላልሆነን ነገሮችን የምናጣራ ይሆናል። ተመልካቾች አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። እንግዲህ እነዚህ ሰዎች እጅግ በጣም ብዙ ሰዎችን አሰማርተው የወንጀላቸውን እነሱ ጋር እንዳይደረስ ጥረት እያደረጉ ነው ያሉት። እንግዲህ የመብረቅ ቲምም የንስራይንም እነሱን ይህን ስራቸውን ለማስቆም ለህግ ለማቅረብ እነዚህ ሰዎች የተቻለንን ሁሉና እያደረግን ነው የምንገኘው። ይበልጡኑ ወደ እነሱ በተጠጋን ቁጥር እንግዲህ የሚጎዳም ሰው ሊኖር ይችላል፣ የሚደርስብን አደጋም ሊኖር ይችላል። ግን ወደኋላ የምንልበት ምንም አይነት ምክንያት የለም። ከጥቂት ደቂቃዎች በፊት አንድ ትልቅ መረጃ እንደተገኘም ሌላው ክሩ እየነገረኝ ነው የሚገኘው። ምንድነው የተገኘው? ማንስ ነው እጃችን የገባው የሚለውን ነገር ቀጥሎ ማሳያችሁ ይሆናል። አብራችሁ ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ደግሞ ድጋፋችሁን አሳዩን። መልካም ጊዜ